እኔ በራሴ ልወስን ነው ቢያንስ ልንገርሽ እባክሽ ላውራችሁ ይቀለኛል። እኔ በራሴ ላይ ልወስን ነው ቢያንስ ልንገርሽ እባክሽ ላውራችሁ ይቀለኛል። ሰናይት ምንድን ነው? እሺ ነይ። ለምንድን እንዲህ ያላችሁ ሰው የምታስበው? አሁን ፋሽን ሆነ እንደዚህ እያሉ ማስፈራራት። ለትንሹም ለትልቁም ራሴን አጠፋለሁ። ኢቃማ ከተበላሸ ራሴን አጠፋለሁ። ያለ ኢቃማ መኖር እየተቻለ እንደዚህ ከሆነ እንትን ረላል ምን ጉድ ነው? የኢትዮጵያ ሕዝብ በረደበት። ምን ሚዲያ ላይ እየወጣ ያስፈራራናል? ሀቡዬ ሰላም ነው? ሀይ ሀቡዬ እንዴት ነሽ? ደህና ነኝ። እንዴት ነሽ? ይሰማል። ሰናይት እህቴ አመሰግናለሁ ስላስገባሽኝ። ባለፈው የዛሬ ሳምንት ጀምሮ ስለምን ነበር አስገብኝ ብዬ ማለት የሆነ ሸዋሸዋ ተሰርቼ እኮ ነው ለኔም ሳይሆን ለሌሎች እንዲጠነቀቁ ብዬ ነው። እኔ የሚዲያ ሰው አይደለሁም። በጣም የድሃ ልጅ ነኝ። ሮጬ የምኖር ሰው ነኝ እና የሆነ እንትኑ ሙሉ መረጃውን እልክልሻለሁ እና ከውጭ ሀገር የሆነ የሚያወራኝ ሰውየው ነበረ። እሱን አላመንኩትም። እቃ ልልክልሽ ነው ዲሊቨሪ ያለኝ የትላንትና ሳምንት ሮብ ማለት ነው። እንዴት ተዋወቃችሁ? ከተዋወቃችሁ መጀመሪያ ሰናይት እንዴት ተዋወቃችሁ ከሰውየው ጋር? የታወቅሽ ፌስቡክ ላይ ሀይ ይለኛል። በፌስቡክ ሀይ ይለኛል። ከዛ ዋትስአፕ ቁጥር ሲለኝ ዋትስአፕ ቁጥር ላኩለት። በቃ ዝም ብሎ ሀይ እንባባላለን። ከዛ ሰው ቤት ነው የምሰራ ያየኛል፣ ጋውን ለብሼ ምናምን። ከዛ በቃ ምንድነው የምትሰሪው ሲለኝ ነገርኩት። ከዛ እኔ አንቺን መርዳት እፈልጋለሁ ይለኛል ሁሌ ማለት ነው። ከዛ የትላንትና ሳምንት ሮብ እቃ እየገዛዛው ነው ልልክልሽ ነው ይልና ፎቶ፣ ቪዲዮ ሁሉንም እልክልሻለሁ አለ። ከዛ እሱን ላከልኝ። ሐሙስ ዕለት ጠዋት በ24 ሰዓት አንቺ ጋር እንዲደርስ ነው አለ። ከዛ ሐሙስ ዕለት ጠዋት በኢትዮጵያ 097 ቤት ስልክ 73 መጨረሻው ትደውልና ሰናይት ታደሰ አለችኛ ቤት እቃ ዲሊቨሪ እንደሚመጣልዎት ያውቁ ነበር ስትለኝ ብሏል፣ ግን አላመንኩም አልኳት። ከዛ እቃው እኛ ጋር ደርሷል፣ እኛ ዲሊቨሪዎች ነን፣ ጉምሩክ ደርሷል አለችኝ። እሺ አልኳት። ከዛ አሁን ልክ ስልኩን ካነሳው በኋላ ራሴን አላውቅም እህቴ። በቃ የሆነ እንደማውቀው ሰው እንደማወራ ነው ማውራት ማለት ነው። ከዛ አልኳት 35,000 ብር የመንግስት ቀረጥ አለችኝ። እሺ አልኳት። ሽሮ ቤት ልሰራ ያጠራቀምኩት ሳንቲም ነበር ከአካውንቴ ማለት ነው። መጨረሻው እንትን እንድልልሽ ፈልጌ ነው። ከዛ 35,000 ብር አለች። እሺ ብዬ 35,000 ብር ላኩላት። ምን ተስኖት አዲሱ አለም ገና የሚል የንግድ ባንክ አካውንት ላከችልኝ። ከዛ ትንሽ ቆየች። ናሽናል አይዲያሽና አድራሻሽ በትክክል ንገሪኝ፣ እሱን አስተያይቶ ነው የሚሰጡሽ አለች። እሺ አልኳት። እሱን ላኩላት። ከዛ የተወሰነ ደቂቃ ቆይታ ደወለችና ሰናይት ታደሰ ስትለኝ አዎ ነኝ። አቤት አልኳት። ከዛ ይሄ ሰውዬው ዶላር ሲያሽግ ታቂ ነበር ወይ አለችኝ። አለ እኔ እንጃ 50,000 ዶላር አሽጊያለሁ ብሎ ፎቶውን ልኮልኛል አልኳት። ስለዚህ ካርቶኑ ሲፈተሽ ይሄ ተገኝቶበታል። ስለዚህ ሲመነዘር 15,900,000 ብር ነው የሚመጣው፣ መንግስት ይወርሰዋል እና እንዴት ይሻላል ምናምን አለችኝ። እኔ ምን አውቃለሁ እውነት ነው ግን እላታለሁ። አዎ እውነት ነው። ከዛ ቆይ የተወሰነ ሰዓት ጠብቂኝ ትልና አሁንም መልሳ ደውላ ስልኩን ዘጋችና መልሳ ደውላ ሰው አነጋግሬያለሁ፣ ስለዚህ 125,000 ብር አለችኝ። ከዛ በአንድ ላይ ማሳለፋችን አይደለ 50,000 አንዴ 50,000 አንዴ 8,000 አንዴ 5,000 አንዴ 12,000 አንዴ አድርጌ አሳለፍኩላት። አሁንም እሱም እንደዛ ስክሪንሾት አድርጊና በዋትስአፕ ላኪው ትለኛለች። ላኩላት። ከዛ አሁንም የተወሰነ ቆየች። በቃ አሁን እየጨረስኩ ነው። እሱ ስልክለት የሆነ በልደት ካርድ ነገር ሰናይት ታደሰ ተመዝገን 125,000 ብር 50 ዶላር የሚል የሆነ ወረቀት ላከችልኝ። እልክልሻለሁ በውስጥ መስመር ታዩዋለሽ ደረሰኝ ነው ብላ ማለት ነው። ከዛ የተወሰነ ቆየች። አሁንም በቃ እየጨረስኩ ነው ምናምን አለችኝ። ከዛ አሁንም መልሳ ትደውልና 3 አካውንት ትሰጪኛለሽ፣ በአካውንት ይገባል ይመነዘርና ማስመንዘሪያ 20,000 ብር ትለኛለች። ከዛ አሁንም እሱም ላኩለት። በቃ በአካውንት ያለው 180,000 ብር እስከሚያልቅ ማለት ነው አስቢ። ከዛ የተወሰነ እንትን አለችና ቆይታ በቃ አሁን ጨርሻለሁ ምናምን 3 አካውንት ትሰጪኛለሽ ምናምን አለችኝ። እሺ ያልኩና ከዛ መልሳ ደውላ ሰናይት አለችኝ አሁን የላክሽልን 20,000 ብር ማስመንዘሪያው ሲስተሙን አያንቀሳቅሰምና 95,000 ብር ጨምሪ አለችኝ። ከዛ የሆነ የቤተክርስቲያን ስዕል አጠገብ ያለ እሱ ላይ ሄጄ ተንበረከኩ። በቃ ምንም ሳልል ማለት ነው።
እና ዋናው ነገር ሀቡዬ ሰው እንዲጠነቀቅ እኔ የሚዲያ ሰው ስላልሆንኩ ነው የተበላሁትና ሙሉ መረጃውን እልክልሻለሁ እህቴ። እኔ 3 ልጆች ያለ አባት ነው ማሳድገው፣ ደካማ እናት አለችኝ። ይሄ ብር እንዴት ሆኜ እንደሰበሰብኩት እኔና የሰማዩ አባት ነው የሚያውቀው። ከልጅነቴ ጀምሮ ነው ይሄ ስቃይ። ብዙ ጊዜ ወደቅኩ፣ ብዙ ጊዜ ተነሳው። አሁን ግን አቅቶኛል። እህት ወንድሞቼ እባካችሁ በቃ እኔ እንጃ በይበልጥ ከእርዳታው ይበልጥ ጥንቃቄው ሙሉ መረጃውን አንቺ ጋር ልክልሻለሁ። ከፈለሽ ቪዲዮ ስሪበት እና ሰው እንዲጠነቀቅ በቃ መላ ፍጠሪልኝ እህቴ እባክሽን፣ ለልጆቼ ስትሉ ማለት ነው። ውዴ እኮ ምንም መላ የለውም የኔ እናት። ኦልሬዲ የቆየ ይሄ እኮ አሁን ይሄ እንደዚህ አይነት ሿሿ በጣም ብዙ አመት የቆየ ነው። እንደገና ደግሞ ይሄ እኮ በላለሁ ብሎ መበላት ነው እኮ ማለት ያልሰራሽበትን ላብሽ ያልሆነውን ነገር ስትፈልጊ እኮ ነው የሰራሽበትን የላብሽን ያጣሽ። አይ እርዳሽ አለው ልርዳሽ ሲለኝ እኮ ነው እርዳሽ። አንቺ ሙሉ ጤነኛ ሙሉ አካል ያለሽ ሰው ነሽ፣ ስራ ያለሽ የምትሰሪ ሰው ነሽ። አንድ ሰው መጥቶ ልርዳሽ ሲልሽ ለምንድን ነው የምትረዳኝ? ሄደክ ታማሚ አካል ጉዳተኛ ሰርቶ መብላት የማይችል እርዳትዩ። አዎ ሀቡዬ እንደ ሰው ስታስቡ አንዳንዴ የራበው ሰው የሚጠግብ አይመስለውም። እና በቃ ከድህነቴ አንጻር ከጉጎቴ አንጻር ነው ሰው ቤት ነው የምሰራው እና ከራስሽ ክፈቺ ከሰው ቤት ውጪ ምናምን ይለኛል ብዙ ጊዜ ማለት ነው። ደግሞ በቃ ደካማ እናት አለችኝ፣ ቤት ክራይ ከፍዬ ነው የምኖረው። በቃ ከሰው ቤት ለመውጣት እጥረት የመጀመሪያ ልጄ 8ኛ ክፍል ተፈትኗል። እሱም አባቱ ምናምን አይረዳውም፣ ራሴ ነኝ በቃ አፍርድሜ በልቼ እንትን የምለው ማለት ነው። በቃ እና እባካችሁን እንጂ አላውቅም። ፎቶ ልኮልሽ ያውቃል ሰውየው? አዎ ፎቶ አለ፣ ብዙ ፎቶ አለው። የቲክቶክ አካውንት ራሱ 3ቱም አንድ ላይ ቲክቶክም ይጠቀማል። እሱ እኮ አላመንኩትም አቡዬ፣ እሱ አይበላኝም ነበር። የኢትዮጵያው ስልክ ነው ገብቶሻል። 097 ብሎ 59 ምናምን መጨረሻ። ለምን ቁጥሩን ይዘሽ ለምን ፖሊስ ጣቢያ አትሄጂም? የተደወለበት ስልክ አመልክቻለሁ፣ ሪሲቱንም አስወጥቻለሁ ከባንክ ቤት የተላከበት ከኔ አካውንት ወደሱ የሄደበት። ደግሞ ሴንተርም ደውያለሁ፣ ሀገሩ ድረስ ይገልጻል አሉ። ያው እኔ ብዙ ማንበብም ስለማልችል እንጂ ፖሊስ ጣቢያ ሁሉም ቦታ አመልክቻለሁ። ምን አሉ? የአካውንቱ ባለቤት አልተደወለለትም? የአካውንቱ ባለቤት ወይም ስልክ ደውላ ያናገረችሽ ሴት ተደውላ አልተጠራችም ከፖሊስ ጣቢያ? ይደወልላታል በቃ የሆነ ሄሎ ትልና ስልኩን ዝግት አድርጓለች። በእኔ ስልክ ዛሬ ራሱ ጠዋት ደውላ 95,000 ብሩን አስገብተሽ እቃሽ አትወስጂም ትለኛለች። ዛሬ ራሱ ደውላ ማለት ነው በእኔ ስልክ ሲደወልላት አታነሳም። ብዙ ሰዎች ደውለውላታል ግን ሄሎ ትልና አታነሳም። የሆነች እንትን ነገር ናት። ከዛ ደግሞ በዋትስአፕ ፕሮፋይሏ ምናምን ሴፍ ተደርጎ ሲታይ የጉምሩክ የሆነ እንትን ነገር ነው፣ ህንጻ ነገር ነው እንትን ፎቶ ላይ ያለው ማለት ነው። እና ሰውየው ሀገሩ ይገልጻል ግን እዛ ሀገር ሊኖር ላይኖር ይችላል። ሴንተር ደውዬ አካውንቱን ሁሉን ነግሬያቸዋለሁ እና የዛሬ ሳምንት ነው እስከ ቀኑ ምናምን ለነሱ ነግሬያለሁ። ገባኝ። ጥያቄ ነበረው ፖሊስ ጣቢያ ስታመለከች የባንክ አካውንቱ ባለቤት ገንዘቡ የገባበት አልተጠራም ወይ? ፖሊስ ጣቢያ ይደወላል፣ የሱ እንትኑን ይደወልለታል፣ አያነሳም፣ ስልክ አያነሳም፣ አይመልስም። በቃ ካላነሳ አያነሳም ነው ፖሊስ። ከዛ ውጭ ምንም አይነት እርምጃ አይራመድም ፖሊስ። አይ ምሳሌ የቤቱን አድራሻ ከባንክ አስወጥቶ ብዙ እንትን ብሩን አውጥቶታል አሉ ከባንክ ታውቂያለሽ፣ ብሩ ከአካውንቱ አውጥቶታል አሉ። ግን ፌደራል ፖሊስ ጋር ይደርሳል ነው በቃ ወደ በላይ መሄድ አለበት። ለምን ይሄ ሰውየው ራሱ እንትን ባይለ ራሱ በቃ ለሌላ ሰው ጥንቃቄ ምናምን እንዲሆን ብሩ ከአካውንቱ ምንም ብር የለውም አካውንቱ ሲታይ ማለት ነው። የሰውየው አካውንት ሰናይት የምጠይቅሽ ሌላ ነው፣ አንቺ የምትመልሽልኝ ሌላ ነው። የኔ ጥያቄ ብሩን ያውጣው ችግር የለውም። የአካውንቱ ባለቤት በአካውንት ነምበሩ ተገኘ። ስለዚህ ሲደወል አላነሳም። ሲደወል ካላነሳ ከባንክ ቤት አድራሻውን ወስዶ ፖሊስ ቤቱ ድረስ አይሄድም ወይ ነው እኔ ጥያቄ። የት እንዳለ አላውቅም። እኔ እንጃ እነሱ አንቺ አታውቂም። እውነት ክስ መስረተሽ ከሆነ ፖሊስ ከባንክ ቤት አድራሻውን ይወስዳል። አንቺ ክስ ከመሰረትሽ ገባሽ? ማመልከት ክስ ከመሰረትሽ ፖሊስ ከባንክ ቤት አድራሻውን ወስዶ ቤቱ ድረስ ይሄዳል ሰውየውን ለመያዝ። ይኸውልሽ ማመልከቻ ነው እኔ ያመለከትኩት። የሆነ ተስፋውን የሚባል ጋዜጠኛ አለ እንደዚሁ እንትን ላይ አግኝቸው ለሱ ሙሉ መረጃ ሰጣሁት። ለሰኞ ብለውት ነበረ። እኔ ያለሁት አዲስ አበባ አይደለም፣ ከአዲስ አበባ ወሊሶ